አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የአማን በፍቅር ዩቱብ ተከታታዮች ሰላም ናችሁ? እንዴት ናችሁ? ረመዳን እንዴት ነው? የአብይ ጾም እንዴት ነው? ዛሬ እንግዲህ ላስጎበኛችሁ የፈለግኩት ገጠር ናፈቀኝ የሚለውን ታውቃላችሁ? በጣም እውነት ገጠር ናፈቀኝና ወደ ትውልድ መንደሬ ሄድኩና እንግዲህ ገጠር ይሄን ይመስላል። አሁን ገጠር እንዴት ደስ እንደሚል እንግዲህ ወቅቱ አሁን በጋ ነው። እህል ምናምን ተነስቶ እንግዲህ ስድ ነው የሚባለው። ከብት ራሱ ዝም ብሎ ሜዳ ነው የሚውለው። ያው እንግዲህ ይሄ ሁሉ እህል ከላዩ ላይ ታጭዶ ምናምን አሁን ሜዳው እንግዲህ ፍሪ ነው። ይሄ እንግዲህ የኔው ገጠሬነቴን ገጠሬ ነኝ፣ ትውልዴ ገጠር እድገቴ ከተማ። ወይ እንግዲህ አሁን ወደ ትውልድ መንደሬ ልዩ ስሙ ቦጀራ የሚባል ቦታ ወይም ደግሞ በአሁኑ ቱሉ ያምቦ የሚባለው ነው። ይሄ አሁን እንግዲህ ኦሮቦ የሚባል ወንዝ ኦሮቦ ይባላል። ይሄ ወንዝ በጣም ትልቅ ወንዝ ነው። እንግዲህ ድሮ በዚህ ነው በእግር እየተመላለስን ትምሯችንን የቀጠል ነው። ይሄ ወንዝ እንግዲህ አሁን ወደ መድረቁ ይሄዳል። በጋ ግን እስካሁን ያው አለ እና ወንዙ ይሄን ይመስላል እና ደስ አይልም? እውነት ገጠር በጣም ደስ ይላል። እንዴት እንደሚናፍቅ እንዴት ደስ እንደሚል። እንደ ከተማ ጫጫታ ምናምን ነገር የለም። አሁን እዚህ የሚሰማው የወፍ ድምፅ፣ የከብቶች የፏፏቴ ድምፅ ምናምን ውሃ ብቻ ነው በቃ። እና ገጠር በጣም ደስ ይላል። በሚቀጥለው ደግሞ የትውልድ ቦታ ሊጋባ የምትባል ደግሞ ከተማ አለች። ከዛ ሁሩታ የምትባል ከተማ አለች። ይሄንን እንግዲህ አንድ ባንድ አስጎበኛችኋለሁ። እስከዛ ደግሞ ቪዲዮዬ ከተመቻችሁ ሼር፣ ላይክ እንዲሁም ሰብስክራይብ ያላረጋችሁ አርጉ። ሰላማችሁ ብዝት ይበልልኝ። ምርጥ ኢትዮጵያው ውድ የሀገሬ ልጆች ሰላማችሁ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።